የኢራን ወታደራዊ አቅም ዓለምን ያስደነገጠው የሚሳኤል ጥቃት። የመካከለኛው ምስራቅ ሀያል ሀገር ኢራን በቅርቡ የወሰደችው ወታደራዊ እርምጃ የዓለምን ሀያላን መንግስታት ትንፋሽ ያስቆረጠና በወታደራዊ ሳይንስ ረገድ አዳዲስ ጥያቄዎችንም ያስነሳ ሆኗል። ኢራን ገና መሳሪያዎችን አልተጠቀምኩም በማለት በሰጠችው ማስጠንቀቂያ የታጀበው ይህ ጥቃት የአየር መከላከያ ስርዓቶችን በእጅጉ እንደፈተነው ይነገራል። የአየር መከላከያ ስርዓቶችን ድባቅ መምታት የብዙ ሀገራትን ሰማይ ይከላከላሉ የተባሉ ዘመናዊ መሳሪያዎች የኢራንን ሚሳኤሎች ከመገደብ ይልቅ ራሳቸው ለጥቃት ሲጋለጡም ታይተዋል። ይህ ክስተት የኢራን ቴክኖሎጂ ምን ያህል ርቀት እንደሄደም አመላካች ተደርጓል። አዲስ አህጉር አቋራጭ ቴክኖሎጂ በታሪክ ታይቶ በማይታወቅ መልኩ አንዴ ሲተኮስ ወደ 50 ሚሳኤል ፍንጣቂዎች የሚከፈል ዲስ ቴክኖሎጂ ጥቅም ላይ ውሏል። ይህ ዘዴ የጠላትን ራዳር በማደናገርና የጥፋት አድማሱን በማስፋት ረገድ ወደር የለውም። ጥልቀት ያለው የመምታት አቅሙ እነዚህ ሚሳኤሎች መሬት ውስጥ እስከ 30 ሜትር ድረስ ሰንጥቀው የመግባት ብቃት ያላቸው በመሆኑ ከመሬት በታች ያሉ ምሽጎችንና ማዕከላትን ወደ አመድነት የመቀየር አቅም አላቸው። ኢራን ያሳየችው ይህ ወታደራዊ ብቃት አሜሪካንን ጨምሮ የምዕራባውያን ሀገራትን ግራ አጋብቷቸዋል። በዓለም አቀፍ ደረጃ የተከለከሉ መሳሪያዎችን ተጠቅማለች የሚሉ ክሶች ቢሰነዘሩም ኢራን ግን ለክሶቹ ደንታ የሌላትም ይመስላል። የሀገሪቱ ወታደራዊ መሪዎች ይህ ገና ጅማሮ ነው በሚል የሰጡት ምላሽ በቀጣይ ምን አይነት ኃይል ሊያሳዩ እንደሚችሉም ጥልቅ ስጋትን ፈጥሮባቸዋል። እስራኤልና የምዕራባውያን የደህንነት ተቋማት የኢራንን ብረት የለበሰ የደህንነት መዋቅር በቀጥታ ሰብረው መግባት ስላልቻሉ ብቸኛው አማራጫቸው ለገንዘብና ለጥቅም ሀገራቸውን የሚሸጡ ባንዳዎችን መመልመል ሆኗል። ከጀርባ የተሰነዘረ ቢላዋ። እስከዛሬ የተገደሉ የኢራን ቁልፍ ሰዎች በጠላት ፊት ለፊት ተጋጥመው ሳይሆን በቅርብ በሚያውቋቸውና በሚያምኗቸው ሰዎች በተሰጠ መረጃ እንዲሁም በውስጥ አሴርነት ለጥቃትም ተጋልጠዋል። የጋዛ ሕፃናት ደም የሚመለስበት ጊዜ የተቃረበም ይመስላል። ፍትህ ለተጨቆኑ የዓለም ሕዝቦች። ሰላም። የኢራን ደም ምለሳ አልተቻለም። የአሜሪካ የጦር ጀቶች እየደባዩ ነው። የታላቁ አብዮተኛ መሪ ካሚኒ ሕይወት በዓለም ሲዳሰስ የመካከለኛው ምስራቅ ሀያሉ መሪና ታላቁ ሰው ከነኩራታቸው ለኢምፔሪያሊስቶች አልንበረከክም እንዳሉ ወድቀዋል። ኔታንያሁ ጥቃት ፈርቶ ጀርመን ሆኖ ሲፎክር እሳቸው ከወገናቸው ጎን ሆነው አልፈዋል። ማንም ይህንን አልደፈረም። ማንም ይህንንም አልሞከረው። ልጆቻቸው ደግሞ ደም መመለስ፣ ጠላትን መበቀል ይችሉበታልና የሚወስዱት የሚሳኤልና የድሮን አጸፋ መካከለኛው ምስራቅን እያጨሱት፣ የእስራኤልን ሰማይም እየቀደዱት፣ አሁን ደግሞ ይባስኑ በኪዮት ሰማይ ላይ በርካታ የአሜሪካን የጦር ጀቶች እየከሰከሷቸው ነው። ኪዮት እንደገለጸችው ከሆነ ፓይለቶቹ በአደጋ ጊዜ ማምለጫ ፓራሹት አምልጠዋል። ይሁን እንጂ የተከሰከሱት የአሜሪካ የጦር ጀቶች ቁጥራቸው በርካታ መሆኑን ገልጻል። በሁለት ቀናት ብቻ ኢራን ተአምር እየፈጠረች። በኩዌት የሚገኘው የአሜሪካ ኤምባሲ በኢራን ሚሳኤል ተመቷል። አንድ ሰው እንደተገደለም እየተገለጸ። አሜሪካ ዛሬ በሰጠችው ትዕዛዝ የትኛውም የአሜሪካ ዲፕሎማት ወደ ኤምባሲው እንዳይቀርብ እንዳይመጣ ትዕዛዝ አስተላልፋል። ሳውዲ አረቢያ ከባድ ቀውስ ውስጥም ትገኛል። ኢራን በግዙፍ የነዳጅ ኩባንያ አራምኮ ላይ በሰነዘረችው ጥቃት ሳዑዲ ከፍተኛ ቃጠሎ ተነስቶባት፣ በእስራኤል ላይ ሲደረግ ያደረው ድብደባ ተጠናክሮ ሲቀጥል ኢየሩሳሌም አሁን ከፍተኛ ውድመትን አስተናግዳል። ኢራን በቆጵሮስ የሚገኘው የእንግሊዝ ጦር ሰፈርንም በሚሳኤል አጋይተዋል። እንግሊዝ ከአሜሪካና እስራኤል ጎን ሆና የኢራንን ጥቃት እየተከላከለች መሆኗን መግለጿ ይታወቅ። ትራምፕ ያቀረበውን የድርድር ጥያቄ ደግሞ ኢራን ውድቅ አድርገዋል። እየተደራደረ ከሚወጋን እስራኤል በአሜሪካ ድጋፍ የጦር መሳሪያ ስትፍጨረጨር፣ ኢራን ደግሞ በራሷ ጉልበት ዓለምን ጉድ እያስባለች አቅሟን እያሳየች። አሁን የኢራን ጀግና ፓይለቶች ተአምር የሚያሳዩበት፣ እስራኤላውያን አቅም የሚፈተሽበት አደገኛው የአየር ባየር ውጊያ ሊጀመር። ሁለቱ ሀገራት ደግሞ ምርጥ የሚባሉ መሳሪያዎቻቸውን መዘዋል። ኢራን ሚግ 9፣ እስራኤል ኤፍ-15። አሁናዊ አደገኛውን ትንቅንቅና ድንቅ የጦር ጀቶች አቅም በዛሬው የካል ሚዲያ ዳሳችን አንድ በአንድ እናስቀኛችኋለን። እኛ ከዜናም በላይ ጥንቅቅ ያሉ ዳሳዎችን ወደ እናንተ የምናደርስንና ሰብስክራይብ በማድረግ ቤተሰቡን ቪዲዮ ላካርጋችሁ ጀምሮት ኢራን አትቻልም እያላችሁ እስከ መጨረሻው አብራችሁን ዝለቁ።
ኢራን በአንድ ቀን ምን ተአምር ፈጠረች? አሜሪካና እስራኤል ትናንት ጠዋት በኢራን ላይ ከፈቱትን ጦርነት ተከትሎ በአንድ ቀን ውስጥ በጦር ሜዳው የተከሰቱት ዋና ወታደራዊ ክስተቶች በተለይም የኢራን ሚሳኤሎችና ድሮኖች የሰሩት ጀብዱ እጅን በአፍ የሚያስጭኑ ናቸው። ኢራን መሪዋ መስዋዕቱን በትክክል እንዳረጋገጠች ጥንቅቅ ያሉ ጥቃቶችን መፈጸም ችላለች። እዚህም በኳታር የሚገኘው አል ኡዴይድ የአየር ኃይል ጦር ሰፈር ኢላማ ተደርጓል። በባህሬን የሚገኘው የአሜሪካ ብሔራዊ ደህንነት ኤጀንሲ ኤንኤስኤ ጣቢያ ላይም ጥቃት ተፈጽሟል። በተባበሩት አረብ ኤምሬቶች የሚገኘው አልዳፍራ የጦር ሰፈርም ተመቷል። በሳውዲ አረቢያ የሚገኘው የልዑል ስልጣን የጦር ሰፈርም የኢራን ሚሳኤልን ቀምሷል። በኩዌት የሚገኘው አል ሳሌም የጦር ሰፈር ደግሞ ተመቷል። በኢራቅ ኩርዲስታን ኤርቢል የሚገኘው የአሜሪካ የጦር ሰፈርም ኢላማ ተደርጓል። በዮርዳኖስ የሚገኘው ሙፋቅ አልሳላቲ የአየር ኃይል ጦር ሰፈር አመድ የሆነ ሲሆን በባህሬንና በኳታር የሚገኙ የራዳር ስርዓቶችም ሙሉ በሙሉ መውደም ችለዋል። የተባበሩት አረብ ኤምሬቶችና የባህሬን አየር ማረፊያዎች ኢላማ ተደርገው የተደበደቡ ሲሆን ከ50 ጊዜ በላይ ወደ እስራኤል ሚሳኤሎች ተወንጭፈዋል። በእስራኤል ግዛት ውስጥም በርካታ ኢላማዎች በሚሳኤሎቹ መመታታቸው ተረጋግጧል። አንድ የእስራኤል የባህር ኃይል መርከብ ሳይሆን እንዳልቀረ የሚገመት መርከብ ደግሞ መመታቱን የሚያሳይ ምስላዊ ማረጋገጫ ወጣ ሲሆን ራስን አጥፊ ካሚካዚ ድሮኖች በባህረ ሰላጤው በዩናይትድ አረብ ኤምሬት ባህሬንና ኳታር በሚገኙ በርካታ መሰረተ ልማቶችና ከፍተኛ ዋጋ ባላቸው ስትራቴጂካዊ ንብረቶች ላይ አደጋ ማድረስ ችለዋል። አሁን ደግሞ የባሰው የአየር ላይ የጀት ውጊያ ሊጀመር ሲሆን የትኞቹ ጀቶች በሁለቱም በኩል ሰበር አሁን እየተሰማ ባለ ዜና እንግዲህ የኢራን ባሊስቲክ ሚሳኤል የመጀመሪያ የሆነውን የአሜሪካ የጦር መርከብ መምታቱ እየተነገረ ነው ያለው። ይህ የጦር መርከብ እንግዲህ በኢራን ባሊስቲክ ሚሳኤል ኢራን ሌሊቱን በሲአይኤ ላይ ከባድ የተባለ ጥቃት ፈጽማለች። ኢራን በሳውዲ አረቢያ የሚገኝ የአሜሪካ የሲአይኤ መስሪያ ቤት ላይ በድሮን ጥቃት መፈጸሟን ሮይተር ዘግቧል። ኢራን እንግዲህ በሳውዲ የሚገኙ የአሜሪካ ኤምባሲን ጨምሮ በርካታ የአሜሪካ ንብረቶች እያወደመች ትገኛለችም። በተጨማሪም በተባበሩት አረብ ኤሚሬት ፉጃይራ ወደብ ላይ ጥቃት መሰንዘሯም ተሰምቷል። እናም ኢራን ሌሊቱን በሳውዲ የሚገኘው የሲአይኤ ስለላ መስሪያ ቤትን ከመታች በኋላም በቀጠናው ያለው አለመረጋጋት አይሎም ይገኛል። በሌላ በኩል እስራኤል በሊባኖስ ከተሞች ቤይሩትና ሲዶናን በቦምብ እየደበደበች ሲሆን ወታደሮች ደቡባዊ የሀገሪቱ ክፍሎች ተጨማሪ ቦታዎችን እንዲይዙም ፈቃድ ሰጥታለች። ወቅታዊ አዳዲስ መረጃዎችን ፎሎ ማድረግ ይከታተሉ። አሁን በደረሰን ሰበር ዜና ግዙፉ የአሜሪካ የጦር መርከብ በኢራን ሚሳኤልም ተመቷል። 9 መርከቦች ሙሉ በሙሉ በባህር ውስጥም ሰምጠዋል። የአሜሪካ መከላከያ በኢራን ጥቃት በርካታ ወታደሮቹ መገደላቸውን በአሳዛኝ ሁኔታ አረጋግጧል። አዳዲስ ፍንዳታዎች ቴህራንን እያናወጡ ሲሆን የኢራን መንግስታዊ ቴሌቪዥንና ራዲዮ ጣቢያ ህንጻዎችም ፈርሰዋል። የኒኩለር ኃይል ማመንጫ ጣቢያ በሚገኝበት ቡሻር ከተማ ላይ የፍንዳታ ድምጾችም ተሰምተዋል። ኢራን የነዳጅ ጫኝ መርከቦች በሚሳኤል መመታታቸውንና እየተቃጠሉ መሆኑን ስትገልጽ፣ አሜሪካ ደግሞ 9 የኢራንን መርከቦች አውድማ ማስጠሟን ገልጻለች። ነገሩ በዚህ ብቻም አላበቃም። የዓለምን የኃይል ሚዛን የሚቀይር ሌላ ያልተጠበቀ ክስተትም ተከስቷል። በመካከለኛው ምስራቅ የተነሳው ጦርነት ከቁጥጥር ውጪ የሆነ መጥቷል። የኒኩለር ባለቤቷ ሰሜን ኮሪያ ከኢራን ጎን መሰለፏንም ስታረጋግጥ፣ ጀርመንና እንግሊዝ ደግሞ ያልተጠበቀ እርምጃን ወስደዋል። በዚህ ሰዓት በተሰማ መረጃ መሰረት ኢራን ዛሬ ምሽት በዱባይ የሚገኘው የአሜሪካ ቆንስላ ጽሕፈት ቤት በድሮን መደብደቧ ተሰምቷል። ጥቃቱ ተከትሎ በቆንስላው ህንጻ ላይ ከፍተኛ ቃጠሎ የተነሳ ሲሆን ጥቁር ጭስ ከሩቅ ቦታዎች እንደሚታዩ ሲኤንኤን